የአእምሮ ትልቁ ማታለያ። ሰዎች ሁል ጊዜ እያዩ እንደሆነ ለምን ይሰማል? አንድ ቀን ወደ ስብሰባ ቤት ገባህ እንበል። ሰዎች ተቀምጠዋል፣ አንተ ግን ልብስ ላይ ትንሽ እንከን እንዳለ ታውቃለህ። ወይም ፀጉርህ በሚፈለገው መልኩ አልተስተካከለም፣ ወይም አንድ ቃል ስትናገር ተሳስተሃል። በዚያ ቅጽበት የሚሰማ አንድ ነገር ምንድን ነው? ሁሉም ሰው አየኝ፣ ሁሉም ሰው እያሰበኝ ነው። ይህንን ስህተት ሁሉም ሰው አስተውሏል። ነገር ግን እውነቱ ምን ቢሆን ነው? አብዛኛው ሰው ስላንተ እያሰበ አይደለም። እያንዳንዱ ሰው ስለራሱ እያሰበ ነው። ይህ አስደናቂ ነው፣ ምክንያቱም ብዙዎቻችን የምናሳልፈው ሕይወት የሌሎችን አስተያየት በመፍራት ነው። አንዳንዶች እድል ያመልጣቸዋል፣ አንዳንዶች ህልማቸውን አይከተሉም፣ አንዳንዶች ሐሳባቸውን አይናገሩም፣ አንዳንዶች በውስጣቸው ያለውን ችሎታ ቀብረው ይኖራሉ። ምክንያቱም አንድ ፍርሃት አለ፣ ሰዎች ምን ይሉኛል? ዛሬ ግን አእምሮ የሚጫወትብን አንድ ትልቅ ጨዋታ እናያለን። ይህ ጨዋታ በስነ ልቦናው ዓለም ስፖትላይት ኢፌክት በመባል ይታወቃል። እና ይህንን ከተረዳ ሕይወትን በቀላሉ መቀየር ትችላለህ። አስብ፣ ብዙ ሰዎች እስር ቤት ውስጥ አይደሉም፣ ግን ነፃም አይደሉም። የታሰሩት በብረት ሰንሰለት አይደለም፣ በሰዎች አስተያየት ነው። አንድ ወጣት የሚወደውን ሙያ መከተል ይፈልጋል፣ ግን ይፈራል። ሰዎች ምን ይላሉ? አንዲት ሴት ንግድ መጀመር ትፈልጋለች፣ ግን ትቆማለች። ካልተሳካልኝስ? አንድ ሰው ጥያቄ መጠየቅ ይፈልጋል፣ ግን ዝም ይላል። ሰዎች ሞኝ ብለው እንዳያስቡት። እነዚህ ትንሽ የሚመስሉ ፍርሃቶች ናቸው፣ ግን ዓመታትን ሊያባክኑ ይችላሉ። ሰውን ከእውነተኛ ማንነቱ ሊያርቁት ይችላሉ። ችግሩ ግን ሰዎች አይደሉም። ችግሩ አእምሮ ስለ ሰዎች የፈጠረው ምስል ነው። የስነ ልቦና ተመራማሪዎች አንድ አስደናቂ ሙከራ አደረጉ። ተማሪዎችን ጠሩ። ከዚያም ትንሽ የሚያሳፍር የሚመስል ቲሸርት አለበሷቸው። ከዚያ ወደ ሰዎች የተሞላ ክፍሉ እንዲገቡ አደረጉ። ከወጡ በኋላ ጠየቋቸው፣ ስንት ሰዎች ቲሸርትን አስተውላል ብለህ ታስባለህ? ተማሪዎቹ ብዙ ሰዎች እንዳዩት ገመቱ። ነገር ግን በእውነት ያስተዋሉ ሰዎች ከገመቱት በጣም ያነሱት ነበሩ። ለምን? ምክንያቱም ሁሉም ሰው በራሱ ሕይወት ተጠምዷል። ሁሉም ሰው የራሱ ችግር እያሰበ ነው። ሁሉም ሰው የራሱን ስህተት እያሰበ ነው። ሁሉም ሰው የራሱን የወደፊት ጭንቀት እየተሸከመ ነው። አንተ ግን የሁሉም ትኩረት በአንተ ላይ እንዳለ ታስባለህ። ይህ ነው የአእምሮ ማታለያ። ቀጣዩ ክፍል የሰዎች አስተያየት ፍርሃት እንዴት ሕይወታችንን እንደሚቆጣጠር፣ የጥንት ሰዎችና ዘመናዊ ስነ ልቦናን ምን እንደሚሉ፣ እንዲሁም ከዚህ ወጥተን በነፃነት እንዴት መኖር እንደምንችል ይዳስሳል። ተከታተሉ።